የተከበራችሁ ተከታታዮች እንዴት ቆያችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ያፈቀርኩት ልጅ ጉድ ሰራኝ የተሰኘ እውነተኛ የፍቅር ታሪክ ክፍል 3 እና የመጨረሻ ነው። ቪዲዮውን በላይክ ጀምራችሁ አብራችሁን ቆዩ። ፍቅረኛዬ ከሳውዲ ተመልሶ ወደ ቤተሰቦቹ ጋር ገጠር ሄዶ ሲጠፋ ኔትወርክ አስቸግሮት ይሆን ወይም ገንዘብ ጨርሶ ይሆን እያልኩ ብዙ አስባለሁ። ጉዳዩ ግን ሌላ ነው። እሱ ገንዘብ ወይም ኔትወርክ ሳይሆን የቸገረው አባቱና እናቱ ያመጡለትን ሚስት አግብቶ ነው። እንዴት የመሰለ ሰርግ ደግሶ አገባ። እዚህ ያሉት ቤተሰቦቹ ሰምተዋል፣ ግን ለኔ አልነገሩኝም። እውነታቸው ነው። ምን ብለው ሲንገሩኝ ከነሱ ጋር የተቀመጥኩት መሻወር ከፍዬ አመጣዋለሁ ብዬ ገንዘብ እያጠራቀምኩ መሆኔን እያዩ ስለሆነ እንዴት ብለን እንንገራት ብለው ስለጨነቃቸው ዝም ብለው ደበቁኝ። እኔ ደግሞ ምን ሆኖ ነው የማይደውለው ብዬ ስጠይቃቸው ኔትወርክ ይሆናል እያሉ እውነቱን አይነግሩኝም። በእርግጥ መጥፎ ሰዎች አይደሉም፣ በጣም ጥሩ ሰዎች ናቸው። በዛ ጊዜ ስለደበቁኝ ግን ቅር ብሎኛል። እንደዛ ብለን እየቀጠልን እያለ አንድ ቀን ፌስቡክ ስገባ የሰርጋቸው ቪዲዮ ሼር ተደርጎ አየሁት። ማመን አቃተኝ። አይ እሱ አይደለም ብዬ ራሴን ለማረጋጋት ስሞክር ደግሜ ስመለከተው ግን ራሱ ነው። እዚህ ያሉት ቤተሰቦቹን ስጠይቃቸው አዎ እሱ ነው፣ እኛ እኮ ቀድመን አውቀናል፣ ያልነገርንሽ እንዳትጎጂ ብለን ነው አሉ። እነሱም ሙልጭ አርጌ ሰደብኳቸው። እሱን ያገኘው የመሰለኝ ለሁሉም እዚህ ላሉት ቤተሰቦቹ እየደወልኩ ሰደብኳቸው። ከዛ ቀጥታ ከስራ ወጥቼ ልብሴን ሰባስቤ ዘመዶቼ ጋር ሄድኩኝ። ከዛ በኋላ ከሱ ተምሬ ከአንድ ወንድ ሳልጀናጀን ስራዬን ቀጠልኩ። አሁን ፈጣሪ የተመሰገነ ይሁን። እየሰራ ቤተሰቦችን እያገዝኩ ለልጆቼ እየላኩ ገንዘቤን በባንክ እያስቀመጥኩ ጥሩ የተሻለ ደረጃ ላይ እገኛለሁ። ታሪኬን ላካፍላችሁ የተገደድኩት እህቶቼ ከኔ እንድትማሩ ስለፈለኩ ነው። ልክ እንደኔ ስደት ላይ የመጣችሁ አላማችሁን አትርሱ፣ ጠንክራችሁ ስሩ። ቤተሰቦቻችሁን እያገዛችሁ ለራሳችሁም ተቀየሩ። አደራ አደራ። ታሪኬ በዚያ በቃ። መልካም ህይወት። ስለተከታተላችሁኝ ከልብ እያመሰገንኩ አስተያየታችሁን በኮሜንት ጻፉልኝ። በሌላ ትርክ እስከምንገናኝ ሰላም ለእናንተ ይሁን። የታሪክ አንባቢ አበባ በለጠ።